ከዚህ በኋላ እናንተ ሴቶች አታስፈልጉኝም። እኔ በፍላጎቴ ነው ያረኩት። በፍላጎቴ ስላደረኩት ማንም ምንም ሊወቅሰኝም ሆነ ምንም ሊያረገኝ አይችልም። እኔ ፍቅርን ወድጄያት አፍቅሬያት እና ደግሞ ማንም አስገድዶኝ አይደለም። በራሴ ፍላጎት በራሴ ፍቃድ አብረን ነው ሩም የሄድ ነው። በፍቅር ፍቃድ በራሴ ፍቃድ ማንም ምንም አላስገደደኝም ይላል አብርሃም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ጊሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ በአዲስ ነገር ብቅ ብዬላችኋለሁ። እንግዲህ የእናንተው ቀበጥ ነኝ እኔ። ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እንዳረሱ። ስለምታበረታቱኝ ስለምትሰጡኝ አስተያየት ከልቤ አመሰግናለሁኝ። እና ደግሞ አንድ ነገር ልንገራችሁ ውዶች፣ ይህ ሰው አንድ ሰው ሲወድ ጅልነት ነው ወይም ደግሞ የዋህ ነው ወይም ደግሞ ሞኝ ነው ሲባል ለመጀመሪያ ጊዜ በአብርሃም አየሁኝ ማለት ነው። እኔ እኮ ግርም የሚለኝ ነገር አብርሃም ከፍቅር ጋር ሆነ ወይም ከሩታ ጋር ሆነ ወይም ደግሞ ከሄርሜላ ጋር ሆነ ሳይሆን አብርሃም መጀመሪያ በሰሞኑ ከሄርሜላም ሆነ ሩታም ከህይወት ይወጡልኝ፣ እኔ ደግሞ ከአዲስ ሰው ጋር ከአዲስ ሴት ጋር ህይወት መጀመር እፈልጋለሁ ብሎ ነበር አይደለም። ስለዛ ያን ነገር አድርጓታል። የበፊት ፍቅረኛው ወይም ደግሞ የበፊት ጓደኛው ፍቅር ነበረች ይዟት የመጣው ለሚዲያውም ሽር ጉድ የተባለላት ለፍቅር ነበረ ማለት ነው። ያ ሆኖ እያለ እሺ ሩታ ወይም ደግሞ ማነት ፍቅር ሩታ አብረው ሆነ እየተጫወቱበት ወይም ደግሞ ዲራማ ምናምን ሰርተውበት እያለ ከዛ ይሄ እውነቱ ምናምን ሲያውቅ ማናት ነበረች ፍቅር ጥሏት ሄዶ ነበረ። ያ ፍቅር ጥሏት ሲሄድ ቀጥታ ወደ ማን ነው የሄደው? ወደ ምሳሌ ሁሉም ሰው የጣለው ሄርሜላ ታነሳለች እንደሚባለው ሁሉ አሁን ሁሉም ሰው የሚለው ነገር ምንድን ነው? ሄርሜላ የሰው የጣለውን ነው የምታነሳው፣ ሰው የወረወረውን ነው የምታነሳው እያለ ብዙ ኮሜንታተሮች ብዙ ሀሳብ አስተያየት ተሰጥተዋል፣ አይታችኋል፣ በአይናችሁ ሰምታችኋል ማለት ነው። ግን እኔ ግርም ያለኝ ነገር እሺ መጀመሪያ እውነት ማናት ፍቅር የሚያወዳት ከሆነ ፍቅር የሚያፈቅራት ከሆነ ለምንድን ነው መጀመሪያ ይቅር ብሏት ወደ ሄርሜላ ከሚሄድ ወደ ፍቅር ሄዱ? ለምንድን ነው ፍቅርን ይቅርታ ጠይቆ ወደ እሷ ያልተመለሰው የሚለው ጥያቄ እኔ መልስ አላገኘሁትለትም ማለት ነው። በእርግጠኝነት አብርሃም ፍቅር ላይ እየተጫወተባት ነው እንጂ መቼም ቢሆን ፍቅርና አብርሃም አንድ ላይ አይሆንም ማለት ነው። ሄርሜላ ደግሞ ሰው የወረወረውን ደግሞ ወይም ሰው የጣለውን ወይም ደግሞ ሰው ተጠቅሞ የወረወረው እቃ ነው እያነሳች ያለችው። ግድ የለንም እያላችሁ አንዳንድ የሩታ አድናቂዎች እና የሩታ እህቶች እየተናገራችሁ ትገኛላችሁ። በነገራችን ላይ እናንተ ሴቶች ናችሁ የምታወሩት፣ ሴቶች ናችሁ አይደለ? ነገ በእናንተ ላይ ምን እንደሚደርስ፣ በትዳራችሁ ላይ ምን እንደሚደርስ፣ በሴትነታችሁ ምን አይነት ፈተና እንደሚደርስ ሳታውቁ እናንተ ሴት ሆናችሁ በሴት ላይ የምትፈርዱ እህቶቼ ብትቆጠቡ ባይነኝ እኔ ማለት ነው። ሌላ ዋነኛው ነገር ደግሞ ሁሌም የምናገረው ነገር ሄርሜላ ትወደዋለች፣ ሄርሜላ ታፈቅረዋለች። ነገር ግን ይሄ ነገር ከፍቅርና አብርሃም አብረው ይቀጥላሉ ብሎ ማለት አይደለም። በእርግጠኝነት አብርሽ ፍቅር ላይ እየተጫወተባት እርምጃ እየወሰደ ነው። ምክንያቱም እየተበቀላት ሊሆን ይችላል፣ እየተበቀላት ነው እንጂ መቼም ቢሆን መቼም ፍቅርና አብርሽ አንድ ላይ ሊሆኑ አይችሉም። ይሄ 100% እርግጠኛ ሆኜ የምነግራችሁ ነገር አትሸወዱ ማለት ነው። ዋነኛው ነገር ደግሞ ለኮሜንታተሮች አንዳንድ አስተያየት ልስጣችሁ። እናንተ አሁን ምሳሌ እናንተ ከአብርሃም ጋር ወይም ከሄርሜላ ጎን አይደላችሁም አይደለ? ስለዛ ከካሜራ ጀርባ የሚካሄደው ነገር እናንተ አላወቃችሁም። እነሱ ገንዘባቸው ብራቸው እየሰሩ ነው ያሉት። እኛ ደግሞ ያው እኛ እናጋግላለን በጽሁፉም ሆነ በምንም እኛ አሸሼ ግዳሜ እንሄዳለን ከማንም ጋር ማለት ነው። አሁን ምሳሌ በሰሞኑ ታስታውሱ እንደሆነ ሄርሜላ ለፍቅር መልስ ሰጥታት ነበረ። አንቺ በየሄሽበት የወንድ ጨዋታ ነው፣ በየሄሽበት ወንድ ነው የሚያፍስሽ፣ የቡና ቆሎ ነሽ ምናምን ብላት ነበረ ማለት ነው። እና ያ ፍቅር አቃጥሏት አናዷት ሊሆንም ይችላል። ነገር ግን አብርሃም መቼም ከፍቅር ጋር ሊሆን አይችልም ማለት ነው። ምክንያቱም ሄርሜላ የመጨረሻ እድልህ ነው፣ እድልህን ተጠቀምበት ብላ ይቅርታ አድርጋ አብረው እየኖሩ እያለ
ከ4 ቀን ነው ከ5 ቀን በፊት ላይቭ ገብተው ፍቅራቸውን ኬካቸውን አስቆርሰው ነበረ። ያ ፍቅር ደግሞ መቼም ቢሆን አይረሳም። ትክክል አይደለም። ይሄ ነገር ደግሞ እናንተ ሄርሜላ ትክክል ነው ካላችሁ ትክክል ፍቅር ትክክል አይደለችም። ፍቅር አብርሃም እየተበቀላት ነው እንጂ ከእሷ ጋር ሊሆን ፈልጎ አይደለም ማለት ነው። ይሄ ሁሉ የምታዩት ነገር ዲራማ ነው። ዝም ብላቸው አትሸወዱ። ማይክል ጃክሰን መቼም ከፍቅር ጋር ሊሆንም አይችልም። ምክንያቱም ሄርሜላ ይወዳታል፣ ያፈቅራታል፣ ይወደዳሉ፣ ይፋቀራሉ ማለት ነው። ይሄ 100% እርግጠኛ የሆንኩበት ነገር ነው። ተረጋጉ፣ እጃችሁ መሬት ላይ አድርጉት ማለት ነው። ለማንኛውም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እንዳረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች፣ የኔ ፍቅሮች። ክበሩልኝ።